አረ ወገን ምን እየተካሄደ ነው? እስቲ ይሄን ቪዲዮ እንመልከት። በጣም እጅግ በጣም አሳፋሪ ሰው ነክ። ወንጌል ሊሰብክ ወጣል ሳይሆን ወንጀል ሊሰራ ወጣል። ወንጌል የሚሰብክ ሰው ክርስቶስ ፍቅር ነው፣ በፍቅር ይሰብካል። ወንጌል የምስራች ነው። ወንጌል የደስታ ነው። በጉልበት በጡንቻ በግዴታ የሚሰበክ ወንጌል የለም። በዚህ ምክንያት አንድ ችግር ቢደርስብህ ወንጌል ሊሰብክ ወጥቼ ነው ልትል ነው። እንደዚህ አይነት ስርዓት የሌለው ወንጌል የለም። ወንጌል በስርዓት ይሰበካል። አሁን እኔ ለወንጌል ዋጋ ከፈልኩ ልትል ነው። ብትታሰር ለወንጌል ታሰርኩ ልትል ነው። ቢፈነክቱ ለወንጌል ስል ተፈነከትኩ ልትል ነው። መልእክት አድርስልኝ ነው ጌታ ያለክ እንጂ ተደባደብልኝ አላለህም። ያልተላከውን አትስራ። ብዙዎቻችሁ አላችሁ ያልተላካችሁትን ስራ የምትሰሩ። ይሄ ወንጌል አይደለም። ተሻሻሉ፣ ታረሙ። ወንጌል የምስራች ነው፣ በስርዓት ይሰበካል። ተባረኩልኝ። ሼር፣ ኮፒ ሊንክ፣ ሪፖስት አድርጋችሁ ይህንን መልእክት ለዚህ ሰው አድርሱልኝ። እወዳችኋለሁ። እሱ ነው የሆነኝ አማራጭ ኢየሱስ እሱ ነው